እሺ ዛሬ ዴይ 5 ነው እና ዛሬ አራሱን ጠይቃለን ብለናል። እዚህ ጋር ሁለት ሶስት ኮስሞቲክሶች አሉ ማለት ጆለሪ ቤቶች አሉ። እነሱ ጠይቀናል። መልሳቸውን እናያለን ማለት ነው። ሰላም ነው አለንት የቤት ባለቤት አንቺ ነሽ? እዚህ እንትን ሶሻል ሚዲያ ማኔጅ አደርጋለሁ እና ስለሱ ላናገርሽ ፈልጌ ነው። እንትን አትሉም አላችሁ ሶሻል ሚዲያ? አዎ ትልቅ ነው። ኦኬ እናንተ ብለዋል ተስማምተዋል? አላውቅም ግን ከመስኮት ውስጥ ተርሷል። ኦኬ እንደዛ ከሆነ አመሰግናለሁ። እሺ ስለምታይ ያማን ጎ ሰላም አለ እንትን ሶሻል ሚዲያ ማኔጅ አደረግ ነበርና አንድ ጥያቄ ጠይቃችሁ ፈልጌ ነበር። ሶሻል ሚዲያ ያላችሁ እንዴ ራሳችሁን ታስተዋውቁበት እና ማኔጅ አደረግላችሁ ነበር ዳናከሽ እንትናችሁን ይሄንን ሶሻል ሚዲያ ላይ እንደቀነ እናንተ ብራንድ ማስተዋወቅ ማለት ነው። አልፈልግም ሻምሰካንስ ነው እና ስልክሽን ሊያዞና ያዡና ከፈለግሽ የሆነ ሰው ደውለሽ ታናግሪ እና ስልኬን ያዡና ከፈለግሽው ያኔ ደውይና እንትን የፈለጋችሁትን አብዛኛው ግን ሰው የሚጠቀመው ቲክቶክ እና ኢንስታግራም ስለሆነ እዛ ጋር ነው ፎሎወር በእናንተ እኮ ነው ማስተዋወቀው። የእናንተን ብራንድ ነው ቢልድ ማድረገው እንጂ እኔ እንትን ብል የራሴን ነው። ግን የራሳችሁን ክሬት አድርገን እናንተን ነው ማስተዋወቅላችሁ። ያብደለሽ አመሰግናለሁ። ዛሬ በጣም ፈርቻለሁ ግን እያደረኩት ነው። ስለዚህ አስለንጋሽ ድመት ስጠው እሺ ኦን ቱ ዘ ኔክስት ሁለት ሰው አናግረናል። ከዚህ በኋላ ስንት ሰው ነው የሚቀረን? ሁለት ሰው ይቀረናል ማለት ነው። ኖርማል ነው አይዘው በጣም ፈርቻለሁ ዛሬ ግን አላውቅም። በጣም የላበኝ ነው ታውቃላችሁ። ግን ያው ማድረግ አለብኝ። ከፍራታችሁ በኋላ ነው ጥንካሬ ያለው። ስለዚህ ሶስተኛ እናናግ ሰላም ነው ብራዝ ይሄ አንቺ እንትን ነው እንትን ያልተጋባላለሁ ሶሻል ሚዲያ ማኔጅ አደርጋለሁ እና አንዳንድ ጥያቄ ልጠይቀው ነበር። ሶሻል ሚዲያ ትጠቀማላችሁ? ራሳችሁ ቢዝነሱን ታስተዋውቁበት የላችሁ እና እኔ ሶሻል ሚዲያ ማኔጀር ነኝ እና የእናንተን ሶሻል ሚዲያ ክሬት እናደርግና የእናንተን ለማስተዋወቅ አግዛለሁ። ይቻላል? ግን እናንተ ነው የራሳችሁ ሴፓሬት የሆነ አካውንት ያስፈልጋል። የራሳችሁ የእናንተ ብራንድ ነው ቢልድ የምናደርገው። ገብቶሃል? ይሄ እንትን ነው። ከዛ ሶሻል ሚዲያ ቲክቶክ አብዛኛው ሰው ቲክቶክ እና ኢንስታግራም ስለሚጠቀም እሱን ከፍትና ከዛ እሱ ጋር መፖሰት ማለት ነው። ማለት ነው ፖዚሽን አይደለም በእናንተ አካውንት የራሳችሁን ብራንድ ነው ማለት ያለበት። ስለዚህ እንደዛ አድርጎ ከዛ በኦንላይን በቃ የኔ ስራ ኦንላይን ያለው ማርኬቲንግ በሙሉ እንትን ማለት ነው መቆጣጠር ማለት ነው። ፕላንት ማድረግ ምናምን ከዛ ለወደፊቱም ስለማይታወቅ አብዛኛው ኦንላይን ነገር ስለሚሆን ያኔ ወደዛ በምትሸጋገሩበት ጊዜ ይከብዳችሁ። እኛ ምንድን ነው ምን ማድረግ የምንችለው? ምን ማድረግ ነው የምንችለው? በቃ አሁን እናንተ ይሄን እንትን አላችሁ። ይሄ አሁን እያንዳንዱ እንትን ጆለሪ ያለ እነሱን እያነሳን እስከ ፕራይሱ ቦታው እናምን እንለጥፋለን። ከዛ ሰው ያንን አይቶ መጥቶ ፐርቼስ ያደርጋል። ከዛ ሞር አድቫንስድ ስንሆን ደግሞ ወደ አድቨርታይዚንግ ምናምን አለ። ግን አሁን ላይ ለእናንተ ሶሻል ሚዲያ ማኔጅ ቻንት ማድረጉ በቂ ነው ያስባል። ባለቤቱ የለችም እና ስልኳን ሰጠኝ ትችላለህ። እኔ ላናግራት ወይ አናግረኝ። ነገ ስንት ሰዓት ልምጣ? 4 ሰዓት የአራት ሰዓት 50 ይመቸኛል። ችግር የለም። በዛ ሰዓት ነው በዛ ሰዓት ላይ በቃ ለዛም ስለዚህ 4 ሰዓት 50 ልምጣ። ከ5 ሰዓት እስከ 8 ሰዓት ባለው ሰዓት ታወራለች። አመሰግናለሁ። በጣም ነው የማመሰግነው። ስለዚህ 3 ሰው ጠይቀናል። ማን ይቀራል? አንድ ሰው ይቀረናል። ታውቃላችሁ ሁሌም ሞት ቤት ተጠጥቶ ነው ማረጋገጥ ለማድረግ ያየሁት ነገር በጣም ፍርሃት አለ። ግን ሶኪ ነገ 4 ሰዓት 5 ሰዓት ነው ብለናል።
ነው ያለው። እሺ ዛሬ ያው 4 ሰው እንድትባልኩ እንዳሰብኩት 4 ሰው ይጃናግራሉ እና የዛሬው ሌሰን ምንድን ነው? አብዛኞቹ ትክክለኛ ኦነሮችን አላገኟቸውም። የዛሬ 4 ያናገርኳቸው እና አብዛኞቹ ኦነሮች የሚገኙት ጠዋት ላይ ነው። ስለዚህ ወልድ አፕሮች ለማድረግ ስታስቡ ጠዋት ላይ የተመከረ ነው። ምክንያቱም አብዛኞቹ ኦነሮች የሚኖሩ ያኔ ስለሆነ ማለት ነው። እና ሌላ በጣም ትፈራላችሁ። የሆነ ጊዜ ጭራሽ ራሱ አለማድረግ ትፈልጋላችሁ። ግን ደግሞ ስሜት ብቻ ነው። አንዴ ከተጋፈጣችሁት በኋላ ኮንፊደንስ እያገኛችሁ ይመጣና ትመጡና ፍርሃታችሁን እየቀነሰ ይሄዳል። ስለዚህ በቃ ሬፒቴሽን ጌም ሆነ መጀመሪያ ላይ ሲጀምረውና አሁን ሲጀምረው እኩል አይደለም። መጀመሪያ ላይ በጣም ፍራቻ ነበረ፣ ግን አሁን በጣም እየለመድኩት ስመጣ ፍርሃቱ እየለቀቀ ይመጣል ማለት ነው። አብዛኛው ካስተዋላችሁት ሰውን ብዙ ጊዜ ግልጽ ስለማይሰጠው ያን ያህል አትጨነቁ። የፈለጋችሁትን ነገር ማድረግ አትመለስ ነው የምላችሁ።